4 ኪሎ ላይ የቡና ድራፍትን ጨምሮ ኢትዮጵያ ውስጥ የትም ቦታ ያላያቸዋቸውን ነገሮች ላሳያችሁ። ዛሬ በአማን ፕሌስስ ኢቲክ ኦፍ ቴስት ተገኝቼ ነበር። በመጀመሪያ ቴስት ኦፍ ኢትዮጵያ የሚባለውን ክፍል አየው። በዚህ ቦታ የተለያዩ የሀገራችንን ክፍሎች ቡና መቀምሱበት ነው። የቡና ካፕሱሎችንም ስላሏቸው የወደዳችሁትን ቀምሳችሁ መግዛት ትችላላችሁ። የጀበና ቡና መጠጣት የምትፈልጉ ከሆነ እዛው አለላችሁ። ከዛ ኮፊ ባር አላቸው። በዚህ ቦታ የተለያዩ በቡና የሚሰሩ ኮክቴሎችን፣ የቡና ድራፍት እና ጥሩ ከቁርስ እስከ እራት የተለያዩ አማራጭ ምግቦችም አሏቸው። አንድ የገረመኝ ነገር ፓምኪን ሱፕ ዊዝ ግሪልድ ሽሪምፕ አዝዤ ነበር። ይህ ሾርባ ዳቦ ውስጥ ሆኖ ነው የሚቀርብላችሁ። ከሚጠጣ ደግሞ ካስካራውን በጣም ወድጀው ነበር። አይስክሪም ላይ ቡና ወይንም አቮካዶ የሚባለውንም ሞክሩት፣ ትወዱታላችሁ። የተለያዩ ኮምቦ ፓኬጆችም አሏቸው። ከዛ ሮያል ሩም ኤንድ ኮፊ ላብ የሚባለውን አየው። በዚህ ክፍል ከስራ ባልደረባችሁ ጋር ወይንም ከቤተሰቦቻችሁ ጋር የተለያዩ ቡናዎችን ኤክስፔሪመንት የምታደርጉበት ክፍል ነው። ስለዚህ ቦታ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ቡና ለሚወዱት ጓደኞቻችሁ ላኩላቸው። አድራሻው 4 ኪሎ ከአብሮት ወረድ ብላችሁ በርጌስ ክሊኒክ ፊት ለፊት ትንሽ መንገድ ገባ ብሎ ይገኛል።